ውስጡ ያለው ምሬት ወይንም ደግሞ ቆራጥነትና ሁሉም ቆራጥ አይደሉም ማለት አይደለም በነገራችን ላይ ያሉት ነገሮች መልክቱ ሁላችንንም ጋር በቃ እኛ ምን ፈልጋው አይ ቲንክ የኛን ችግር የሚያወራልን ሳይሆን ወይንም ደግሞ የኛን ችግር ደጋግሞ የሚያወራልን ሳይሆን እርምጃ የሚወስድ ሰው ነው የሚፈልገው እርምጃ ማለት ምንድነው የኦሮሞ ልጅ እየሞተ ነው የኦሮሞ ልጅ እየተጨቆነ ነው የኦሮሞ ልጅ እየተበዘበዘ ነውና ስቶፕ ብሎ የሚያቆም ሰው ነው የሚፈልገው ለዚህም ነው እኔ ጀዋርን የምወደው የምቀርበው የምሰድበው የምገስጠው ችግራችንን እንዲያውቅልን የምንፈልገውም ለዛ ነው እንጂ እኔ ኦሮሞ እንዲ ነው ኦሮሞ አከሲዳ ትግሊ አከሲዳ ብሎ የሚገባልኝን አይደለም የምፈልገው ያንን አይደለም ወይንም እንዲሆን የምንመኘው እሱን አይደለም እኛ የምንፈልገው ኦሮሞ ካሁን በኋላ ሁሉ ጊዜ ካሁን በኋላ እያለን መቆየትን አይደለም የምንፈልገው ወይንም ካሁን በኋላ እያለን መደብደብ መገደልን አይደለም የምንፈልገው ቆረጥ ያለ ነገር ነው የምንፈልገው አንቀጽ 39 መኖር ካልተቻለ አንቀጽ 39ን መውሰድ መኖር ከተቻለ ደግሞ የኦሮሞ መብት የሚከበርበት ነው የምንፈልገው ስለዚህ በርግጥ ነገሮችን በነሱ ቦታ ላይና በነሱ እድሜ ማሰቡ እኔ እድሜ ካምሳም ስላላለፈ ገና 40 ላይም ስለሆንኩኝ ስለመረረኝም ነው መረረኛ ኦሮሞች መሮናል በቃ አሁን እነዚህ ሽማግሌዎቹ ትላልቅ የፖለቲካ እንትኖቹ አሁን አርጅቷልና ሀገሪቷ እንዲ ልትሆን ነው ግን እነሱ ወጣት ይያሉ ጫካ የገቡ ሰዎች ህይወታቸውን ያጡ ሰዎች ንብረታቸውን አሁን ለምንድን ነው የምናሳዝናቸው አሁን ምንድነው የሚያሳዝን ነገር አሁን ምንድነው አብይ ስለሆነ ነው እንዴ አሁን ኦሮሞ ስለሆነ ግማሽ ደሙ ኦሮሞ ስለሆነ ነው ለኪ አከሲሚቲ ምናም ይሄ በጣም ያናድር ነገር ነው ሃይዘኪ አካም እንዴና ይሄንን አልቀበለው እኛ ምን ፈልገው ምንድነው 24 ሰው ገብረናል ትላንትና የኦሮሞ ልጅ 24 ሰው ሞቷል 24 ልጅ ሞቷል ያ 24 ልጅ ሞቶ ይሄ ልጅ ቆራጥ ልጅ ነው እኛ ምን ፈልገው የጆሃር አይነቱን ነው እኛ ምን ፈልገው ወይ የሚገለንን ወይ የሚያኖረንን ወይ ነፍስ የሚዘራብንን ምን ፈልገው እንጂ ሁሉ ጊዜ የኦሮሞ ታጋዮች የኦሮሞ ፓርቲ መሪዎች ትላልቅ ሰዎች እኛ የአባገዳ ይበቃናል ትሄዱና መግለጫ ምክክር ዲስከስ እናረጋለን ተብሎ ነው የተለጠፈው መግለጫው ቄሮ መንገድ እንዲከፍት ነው እንዴ ለምን መንገድ የሚከፍተው ለምን ልጅ የምታስገድዱት ለምንድን ነው ጆሃር ቤት ሄዳችሁት ጆሃር ቤት ኦፒዲዮ ልካችሁ ነው እኔ ይሄ ለማ የሚባል ሰውዬ በሁለት እግሩ የቆመ አንድ ወርቅ ሲሸለም እዚህ ጋራ አብይ ጋራ ወርቅ ሳይሸለም ሲቀር ደግሞ የኦሮሞ ተቃዋሚዎች ጋራ የቆመ ለማ መገርሳ የሚባል ሰውዬ አቋም እንድትይዝ እንፈልጋለን አንተ ነህ የኦሮሞ ፓርቲዎችን የምታደክምብን ትመጣለህ አከሰከሲዳ ቀስጀዳ ኢትዮጵያ ሱሴናት ምናምን እኛ አስፈልገንም ኢትዮጵያ ካንተ የበለጠ ለኛም ሱሳችን ናት አንተ ነህ አሁን እየበጠበጥከን ያለው ህዝቡ የአብይን አቋም አውቆታል በቃ አብይ ለኦሮሞ የማይጠቅም ለአማራ የማይጠቅም ለኢትዮጵያነት የማይጠቅም በቃ አየነው የመጨረሻው እርምጃ ሊወሰድ የነበረው እንግዲህ ሁለት አይን አለን ሁለት አይን ሌሎቻችሁ አርጅታችኋል አቅማችሁን እንትን ይያል ሁለት አይን ነው ያለን አንድ ጃልማሮ አንድ ጆሃር መሐመድ በቃ ሁለት አይን ነው ያለን የሰው ልጅ በተፈጥሮ ሁለት አይን አለው አንዱ ጃልማሮ ነው አንዱ ጆሃር መሐመድ ነው አለቀ ስለዚህ ጃልማሮን ጥይቱን አስቀምጠው እንዲገባ የኦሮሞን ትግል እንዲያቆም አድርጋችሁ ስትመክሩ ስትዘክሩ በአባገዳ እነ በቀለ ገርባ እነ መራራ ጉዲና እንኳን ይውጣልኝ እዚህ ጋራ መራራ ጉዲና አይደለም ያ ኦቦ በቀለ ገርባ ስንት መከራ አሳይታችሁን ዛሬ ጃልማሮ ወንድ ባይሆን ጃልማሮ ጭቆና የፈጠረው ጀግና ባይሆን ኖሮ ጉዶነን ዛሬ መሳሪያ ኦነግ የሚባል ነገር ባይኖር የኦነግ ወታደር ባይኖር ኖሮ ዛሬ ጆሃር መሐመድ ራሱ ሞቶ ሬሳም ዛሬ 3ኛው ቀኑ ነበር ቀብረ ነው በሙስሊም 7 ሰደቃ በክርስቲያን ደግሞ ሰልስት እናወጣ ነበር ምንድነው 7ኛ ቀን እናወጣ ነበር ጃልማሮን እንደዛ ገደል ልትከቱት ኦነግን እንደዛ ገደል ልትከቱት የሞከራችሁት የኦሮሞ ድርጅቶች ናችሁ ሽማግሌዎቹ ለንጮ ለታ ምን ጥርቅስዬ እኛ በቃ መሞት ነው የሚሻለው 24 ሰው ሞተ ለምን ነው በሩ ለምን ድንጋይ የሚነሳው ተዘግቷል ይዘጋ አለቀ ልጁ ጋር ሄዳችሁ
ለምን እኛ እኮ ከአብይ ጋር መስማማት አንፈልግ። ይሄንን ሁሉ የሚያደርገው ለማ መገርሳ ነው። አይ ኖ ለማ መገርሳ የሚባል ሰውዬ ይሄ ሰውዬ ነው ይሄንን ሁሉ ጣጣ የሚያመጣብን። ይሄዳል ዳውድ ኢብሳ ጋራ ለንጮ ለታ ጋራ ምን ይሄድና አከሲሚቲ አከሲዳ ለኦሮሞ ነው የምንሰራው አፍ ላይ መቲስ ቂቤ ነው ቁጭ ያለው ታታታታ ትላለ። እዚህ ጋር ደግሞ ወርቅ ሲሸልምህ በዚህ በኩል አንተ ራስ ለማ መገርሳ ሶስቴ ነው የመግደል ሙከራ አብይ ያደረገብህ። ያ አንተ ግልጽ አድርገህ ባትናገረው እኛ ከጠባቂዎች ከጓደኞች እንሰማለን። አብይ እኮ አንተን እኮ መግደል ብቻ አይደለም እኮ ስንቴ ነው በመርዝ ሊገልህ የነበረው። ዛሬ የጆሃር ህዝብ ደግፎት ስለወጣ ነው እንዴ? አንተ ልትሞት አልነበረም እንዴ? ለማ መገርሳ ምንድነው አንተ ከዚህ ሰውዬ ጋራ ምንድነው ያለ ወይስ ምንድነው የምትፈልገው? ለማ መገርሳ ምንድነው መሀል ውስጥ እየበጠበጥከን ያለው? ለማ መገርሳ የምትባል ሰውዬ ነው በቃ ኦሮሞ ወደ ቁርጥ እንዳይሄድ፣ ኦሮሞ ወደሚፈልግበት መንገድ እንዳይሄድ፣ ኦሮሞ ነፃነቱን እንዳያመጣ ጨብጠ ያስከን እያለቃቀስክ ያስከን ለማ መገርሳ የምትባል ሰውዬ ነው። አንፈልግም በቃ እኛ የምንፈልገው አንድና አንድ የኦሮሞ የፓርቲ አሁን ትላንትና ከመሃላችሁ ምንም ነገር ግልጹን ነው የምናገረው። ቢገባኝም ባይገባኝም ቀልቤ ቢነግረኝም ዋቆ እንደፈታልኝም እንደታየኝም ቢሆን ከማል ገልቹ ብቻ ነው በቃ ትክክለኛ አቋም ያዘው ከህዝብ ጋር አይቆም። ሌሎቻችሁ ኦኬ ዳውድ ኢብሳም የወለድከው ልጅ አለ ጃልማሮ አለ። ስለዚህ አንተ አሁን አባ ዳውድ ኢብሳም መሀል ቁጭ ብለህ የራስን መልእክት አስተላልፈሃል። እትስ ኦኬ። ሌሎቻችሁ ግን አቶ ማናቸው የኦፌኮም አልቅሶ መውጣት ለምንድን ነው የሚያለቅሱት? እንሙት ቄሮ እንሙት ብሏል። በቃ እንሙት ትርምስምሷ ይወጣች ሀገር እንሙት። የምን መንገድ አሁን ልጁ በሰላም ያ ህዝቡ ካጠገቡ የቆመውን መንገድ የተዘጋውን ቄሮ ነፃነቱን ሊያውጅ ሰከንድ ነው የቀረን ሰከንድ። ይሄው ሰውየው ፈርቶ አንድ ጊዜ ራሻ አንድ ጊዜ ሞስኮ አንድ ጊዜ ምናምን እዛችሁ እየተሽከረከረን ያለው ሀገር ቤት እንኳን መግባት ፈርቷል። ለመጀመሪያ ጊዜ ከአሜሪካን ከረጅም ጉዞ ውጪ ለመጀመሪያ ጊዜ 4 ቀን በውጪ ያሳለፈ። ሰኞ መቼ ነው የወጣው? ሮብለት መቼ ነው የወጣው? ማክሰኞ ዕለት ወጣ። ማክሰኞ፣ ሮብ፣ ሐሙስ ዛሬ አርብ ነው። 4 ቀን በ24 ሰዓት ውስጥ ወደ ሀገሩ መመለስ ነበረበት። ግን ፈራ። ሲገባ ምን እንደሚጠብቀው ያውቃል። ሲገባ ምን እንደሚሆን ያውቃል። ስለዚህ ነግሯቸዋል። ጦርነት የሚነሳው በትንሽ ስህተት ነው ብሏቸዋል ጀዋር መሐመድ። ያ ስለዚህ ነፃነታችን ሊመጣ ሲል የምትይዙት ነገር አለ። ነፃነታችን ሊመጣ ሲል 24 ሰው እኮ እኛ እኮ የገደልነው እናንተ ሰዎች እስከዛሬ በሺ የሚቆጠር ሰዎች ገለናል። ያ ይሄ ራሱ ጆኖሳይድ ነው። ጆኖሳይድ መንግስት የሚወስደው አቋም መግደል ነው። ለምን ምንድነው 24 ሰው አስገድለን ወደ ቤት መግባት? ለምን የልጆቻችን ሬሳ በየመንገዱ ተዘርግቶ ደም ፈሶ ወደ ቤት መግባት? በዛ ላይ አሁን እየታገለን ያለው ማን እንደሆነ ታውቁታላችሁ። የኦሮሞ አባቶች እባካችሁ በቃ ተውት። ወይ እንደ ዳውድ ኢብሳ ማሮን የሚባል ጀግና አስቀምጡና በቃ ዝም ብላችሁ እዩ። ሌሎቻችሁ ግን እየጠቀማችሁን አይደለም። በቀለ ገርማም እየጠቀምከን አይደለም። ሌሎቻችሁም እየጠቀማችሁን አይደለም። ምን ሰው ለነገሩ እድሜ ሲጨምር ይፈራል። ያ ድሮ ግን በወጣትነታችሁ ዘመን ማንንም ካጠገባችሁ ሳታደርጉ የዚህን ያህል ድጋፍ ሳይኖራችሁ ጫጋ ገብታችሁ ለኦሮሞ ህዝብ የታገላችሁ ናችሁ። እስርን የተቀበላችሁ ናችሁ። አሁን ምን አስፈራችሁ? እርጅና ምናልባት አሁን ያለ ሁኔታ ኖ በቀኛ ደግሞ የእናንተ እድሜ ላይ ነን ያለነው። አንፈራም። ቄሮ እናንተ ያሳለፋችሁን ስቃይና መከራ መቀበል ይችላል። አትስጉለት፣ አትፍሩለት። ካጠገቡ ብቻ ሁኑ። ያ መጥፎውን አመራር መጥፎ በሉ። ስለዚህ ይሄ የገባችሁ ቄሮ ይሄንን አንሳ፣ ጆሃር ይሄንን አድርግ አንፈልግም። ቄሮ ራሱ የሚሄድበትን መንገድ ያውቀዋል። እንዴት እንደሚሄድ ምን ማድረግ እንደሚፈልግ ምን እንደሚፈልግ ያውቀዋል። እስከዛሬ በማናችሁም ተመርቶ አይደለም። ያ ሁላችንም በማናችሁም ተመርተን አይደለም። በመናየው ነገር ነው። ቄሮ መሪ ዋቆ ብቻ ነው። ያ ማንንም የሚመራ አይደለም። ስለዚህ ቆራጥ የሆነ አመራር ነው የምንፈልገው። ከዚህ በኋላ የኦሮሞ ህዝብ ተጎድቷል ብላችሁ ደግማችሁ እንድታወሩ ሊሳን ቁስሉ ያለው እኛ ጋር ነው። ቁስሉ ያለው እናንተ ጋር ነው። ለማን ነው የምናወራው? ማን ነው እስቲ ለኦሮሞ ጉዳት የሚቆመው? ማን ነው ለኦሮሞ የሚያለቅሰው? ለማን ነው የምትነግሩት? ማውራት ይቁም።
ማውራት ይቆምና አንደኛችንን እኛ የምንፈልገው በቃ መጨረሻችን ይሁን። ብዙ ጀግኖቻችሁን ገብራችኋል፣ ልትገብሩም እየተዘጋጃችሁ ነው። አሁን ስቶፕ ማንንም አንፈልግም። መሆን ያለበት አብይም ለማ ኦፒዲዮ የሚባል ጥርቅም ይውረድልን። ኦፒዲዮ የሚባል ድርጅት ይውጣልን። ኦሮሚያ ከተቻለ ከሌላው ብሔር ጋራ በሰላም የምትተዳደርበት ራሷ የምታስተዳድርበትን ስልጣን ይሰጠው። ተቃዋሚ ኦነግ፣ ኦፌኮ፣ ካኦ ሁላችሁም ደግሞ ያንን ነው ማድረግ ያለባችሁ። ኦፒዲዮን ማከም አይደለም የሚያስፈልገው። ኦፒዲዮን ከሱ መልስ የምንጠብቀው ማን አባቱ ነው ለሱ መብት የሰጠው? ለአብይ ለለማ ማን ነው መብት የሰጣችሁ? ለሽመልስ ማን? እናንተ የኛን ህይወት የመወሰን መብት የላችሁም። የማስተዳደር መብት የላችሁም። በቃ ውረዱልን። እኛ የምንፈልገው ኦፒዲዮ ስልጣን እንዲለቅ ብቻ ነው በሰላም። ካልሆነ ነገሮች ወደ ሌላ ይለወጣሉ። አንቀጽ 39 ይወሰንልን። የራሳችንን መብት በራሳችን የምናስከብርበት። ከሌላ ወንድሞቻችን ጋር ልታኖሩን አልቻላችሁም። ከሌላ የኢትዮጵያ ህዝብ ጋር ልታኖሩን አልቻላችሁም። እናንተ የምትፈልጉት ችግሩ ደግሞ ልንገራችሁ። አሁንም ኦሮሚያ ተገንጥላ ኦፒዲዮ የሚመራን ከሆነ አሁንም እናልቃለን። ይሄንን ደግሞ የወደፊቱን ነው የምነግራችሁ። ኦፒዲዮ ውስጥ እንኳንስ በስልጣን ይኖር አይደለም የኦፒዲዮ ፍላግ የያዘ በሙሉ መውጣት አለበት ከኦሮሚያ ክልል። እንደ ሰው ቢኖርም የኦሮሚያ ፓርቲ ውስጥ እንዲኖር አንፈቅድለትም። ብንገነጠልም ኦፒዲዮ ከኦሮሚያ ጋር መቀላቀል የለበትም። ከኦሮሚያ ድርጅቶች ጋር ከኦሮሚያ አመራሮች ጋር መቀላቀል የለበትም። ሁለተኛው ደግሞ ስብስቡ ሰው ሲሞት አይደለም። የኦሮሞ ድርጅቶች ስብስቡ ልጆቻችሁ ሲሞቱ አይደለም። ስብስቡ የኦሮሞ ህዝብ ሲጎዳ አይደለም። እንደ ትላንትናው ተሰብስባችሁ አንድ ድርጅት ፈጥራችሁ ሐሳባችሁ እናንተ የምትታገሉት ለጎጃሜ ነው እንዴ ወይስ ለጎንደሬ ነው? የምትታገሉት ለኦሮሞ ነው አይደለም? በእናንተ የተነሳ ልንገራችሁ አይደል? ስቃያችን ረዝሟል። በኦሮሞ ድርጅቶች የተነሳ ስቃያችን ረዝሟል። በእናንተ ለመስማማት ስቃያችን ረዝሟል። በእናንተ ለመስማማት ልጆቻችንን ገብረናል። እስቲ አሁን ትንሽ እንደ ትልቅ ሰው ሁኑ። እስቲ አሁን አንገታችሁን ጎንበስ አድርጉና እንደ ወንድማማቾች ተነጋገሩ። እኔ በእርግጥ አንድ የታዘብኩት ነገር አለ። ሳምሪና ናቲ ድሮስ ኦኬ ልጅነትም ይሆናል ሁሉ ጊዜ አብረው ቁጭ ሲሉ ወይ ትመታዋለች ወይ ይመታታል፣ በሆነ ነገር ይጣላሉ ምናምን ነገር እና በጣም ይገርመኛል። እኔ በእርግጥ ከወንድምና ከእህት ጋር አላደኩም፣ ብቻዬን ያደኩት ብቻዬን ልጅ ስለነበርኩኝ በሰዓቱ እና ዝም ብለው ይደባደባሉ፣ ዝም ብለው ይጣላሉ፣ ግን አይጨካከኑም። እኔ ግን አሁን እንደዚህ አይነት አስተዳደግ እደጊ ማለት ኑሪ ብባል እኔ መኖር አልፈልግም። ጭቅጭቅም አልፈልግም፣ መመታታትም አልፈልግም። የእናንተንም ዝም ብዬ ሳስበው እነዚህ ልጆች ከአንድ አባት ከአንድ እናት ተወልደው ግርም ያለኝ በትላንትናው ዕለት ስላየኋቸው ነው። አሁንም አድገው ትልቅ ሆነው ወይ እንዲመታታም እና ለራሴ ገረመኝ። የኦሮሞ ድርጅቶችን ትነካካላችሁ እንጂ ከልባችሁ ነጸብ የላችሁም። የአንድ እናት የአንድ አባት ልጆች ናችሁ። የምትታገሉትም ለኦሮሞ ህዝብ ነው። ግን እስቲ እንደ ዘመድም እንደ ስጋም ብቻ ሳይሆን እዘኑለት ለዚህ ህዝብ። የሆነ ነገር ሲመጣ ብቻ እናንተን ወክሎ አንድ ሐሳብ የሚሰጥ እንጂ ሁላችሁም በየተራ እየተነሳችሁ የምትሰጡት ሐሳብ አይደለም። እኔ የምፈልገው በቃ አንድ እንድትሆኑ ነው የምንፈልገው። በቃ አለቅን። እስቲ ትናንትና የሞተውን ሰው 4 ልጅ ቀበረን፣ ደም አፈሰስን። ምንድነው ከዚህ በኋላ ስሙ ይጠብቀን? መቼ ነው በሰላም የምንኖረው? የጆሃር መሞት ብቻ ወይንም ደግሞ የጃልማሮ መሞት ብቻ አይሰማን። ነገ እነሱን የሚተኩ ቄሮች እየሞቱብን ነው። በማን ነው የሚገደሉት? በአብይ ነው የሚገደሉት። በማን ነው የሚገደሉት? በመከላከያ ሚኒስቴር ለማ እዚህ ጋር ለማ መከላከያ ሚኒስቴር አዛዥ። ምንድነው የምንሞኛኘው? ለምን የምንሸዋወደው? ማን ነው መከላከያ ሚኒስቴሩን የሚያዘው? እውነትም ለማ መከላከያ ሚኒስቴር የማያዝ ከሆነ ለምን ነው ቄሮ የሚሞተው? ወይስ መከላከያ ሚኒስቴር አዛዥ ማለት ማን ነው? እስቲ ንገሩኝ፣ አስረዱኝ። ማን ነው መከላከያ ሚኒስቴሩን የሚያዘው? ካልሆነ ሪዛይን ያድርግ። እኔ አይደለሁም ብሎ እጁን ያውጣ። እኔ አይደለሁም እየገደልኩ ያለሁት፣ እኔ አዛዥ ነኝ ግን ተሰሚነት የለኝም ይበል። በአንድ በኩል ከእናንተ ጋር ተሰብስቦ ቁጭ ብሎ ስለ ኦሮሞ ጉዳይ ያወራል። እናንተ ልታተርፉን ነው ወይስ ልታስገድሉን ነው? እዚህ ጋር ከጀዋር ጋር ሆናችሁ እንደማትረፍም እኔም የድርጅቶችም ልትጋቡኝ አልቻላችሁ። የኦሮሞ ድርጅቶች ልትጋቡ እኔ አሁን እናገራችኋለሁ። ለምንድን ነው የምናገራችሁ? እዚህ ጋር ከለማ ጋር ቁጭ ብላችሁ ታወራላችሁ። እዚህ ጋር ደግሞ መከላከያ ሚኒስቴር መከላከያው ቄሮን ይገላል። ምንድነው
ምን የቱ ጋር ነው ማንም ይገለን? ስነ ስርዓት ማስከበርና መግደል ይለያያል እኮ። ውሃ እኮ መጠቀም ይቻላል፣ ጭስ መጠቀም ይቻላል። ለምን ነው የሚሞቱት? ምንም ይዘው ያልወጡ ልጆች? ለምን 24 ሰው የሚሞተው? በማንም የሚሞተው ምንድነው? እስቲ ንገሩ፣ ምንድነው? ያ ይናገራ። አሁን ለማ ራሽን የሚያቀርብ ከሆነ ገዢ ክፍል ከሆነ መከላከያ ሚኒስቴር ኃላፊ ነው አይደለም እንዴ? ይነገረን። አይ ለማ ለምን ስለ ለማ ማውራት እንድናውቀው፣ በቃ የለማ ኮታውን እንድናውቀው፣ ስራውን እንድናውቀው ይነገረን። ካልሆነ ግን የምናውቀው ነገር የለም። ምንድነው የሚባለው? የራሳችሁ ሰው ነው የሚገላችሁ ለማ የሚባለው ነው አዛዥ ነው የሚባለው። ይነገር ማለት ሪዛይን ያርግ፣ ስራውን ይልቀቅ፣ እንዳልሆነም ያሳውቀን። አሁን እየበጠበጠን ያለው ለማ ነው። ለማ ነው ወደ ጆሃር ቤት ድርጅቶቹን የላከው። ለማ ነው ወደ ኦቤን የገዳ አባቶችንና የሃይማኖት አባቶችን የላከው ለማ ነው። ልጆቻችን ግን እየሞቱ ነው። ለምን ነፍስ የሚጠፋው? ለምን የምንገደለው? በማን ነው የምንገደለው? በኦሮሞ ነው የምንገደለው። አዛዡ ምናምን ኦሮሞ ነው፣ ሁሉ ነገር ኦሮሞ ነው። ከዛ አንድ ቦታ ላይ እኮ አንድ ክፍለ ጦር ሲሰማራ የሶስት ኃላፊዎች ፊርማ ሊኖር ይገባል፣ ሊነጋገሩበት ይገባል። ዝም ብሎ አይደለም። ስለዚህ ገዳያችን ለማ ነው ማለት ነው። ካልሆነ ይንገረን፣ ካልሆነ ይውረድልን። በቃ ከኛ ጋር ይሁን። ኦፒዲዮን ልቀቅና ለማ ከኦፌኮ ጋር ወይ ከኦፒዲዮ ጋር ሁን። ስም ብቻ አይሁንብን። እንዲህ ሊሆን ነው እንደዚህ አንፈልግም። ነገም ያስጠይቀሃል ይሄ ነገር። ለምን አንተ አለህበት ልክ ዛሬ ኃይለ ማርያም እንደሚጠየቀው ሌላ ቦታም ያስጠይቀሃል። ይሄ ደግሞ ባህልም አይደለም አመጣጥህም አይደለም። ያ የኦሮሞ ድርጅቶች አትለምኑ። እንደ ከማል ገልቹ ቆረጥ ያለ እንደ ጃልማሮ ቆረጥ ያለ ነገር የምንፈልገው። ጃልማሮ ትናንትና መግለጫ ሰጥቷል። ያ ደስ በሚል ሁኔታ ዛሬ ሁላችንም ልናከብረው ልንወደው እግዚአብሔር ሁለት ነገር ሰጥቶናል። አንዱ ጃልማሮ ነው፣ አንዱ ጆሃር መሐመድ ነው። አለቀ። ስለዚህ አንድና አንድ ያለን እድል ምንድነው? እነዚህ ሰዎች አይናችን እንዳይፈስ ብሌናችን እንዳይፈስ ከነዚህ ሰዎች ጋር ቆመ ያ የኦሮሞ ነፃነት ማምጣት ነው። ስትፈልጉ የሆነ ነገር ይተናኮሉና ወይ የሆነ ነገር ይፈጥሩና ለማን መላክ ይቁም፣ ሽምግልና ይቁም፣ ተዘግቷል ይዘጋ። የኦሮሞ ልጅም ነፍስ ተዘግቷል፣ የኦሮሞ ልጅም ነፍስ ወጥቷል፣ ደም ፈሷል። ያ የልጆቻችን ደም ፈሷል። እንኳን ሀገር አይደለችም ጥርቅም ብሎ ይዘጋ። አንፈልግም፣ ሽምግልናም አንፈልግም። እኔ በበኩሌ አልፈልግም። መሞት ካለብን እንሞታለን። እኛም ቁጭ ብለናል። የሚመጣው ነሰር እንቀበላለን። ያ እስከ መጨረሻው እንታገላለን። ስለዚህ የኦሮሞ ህዝብ ማንንም አትስሙ። በተለይ በእድሜ ከፍ ያሉትን ሰዎች አትስሙ። በቃ አትስሙ። ጃልማሮንና እንትናን ብቻ ስሙ። ጆሃር ደግሞ መስማት የለብህም። እነሱ አይቻልም። አንተ ስላልክ አይደለም ቄሮ መንገድ ይዘጋው። አንተ ስላልክ አይደለም ቄሮ መንገድ የሚከፍተው። ቄሮ መንገድ ይዘጋው የትግል አባቱን አይኑን ሊገደልበት ስለነበረ ነው የዘጋው። ነፍሱንም የከፈለው አንተ ወጥተህ ስለጠራህ አይደለም፣ ስራህ ነው። ስለዚህ አሁን መጥተው ዝጋ የሚሉትን ሰዎች አባቶች ኦሮሞ አባቶችን አንፈልግም። ድሮም እኛና አንተ የተጣላ ነው ኦነግ ስልጣን ይልቀቅ ስትል ነው። አንፈልግም። ኦነግ ትጥቅ ይፍታ ስትል ነው ጆሃር ያልተስማማንበት ብዙ ነገር የደረሰው። ዛሬ ግን አንተን ለመግደል የተዘጋጀ ድርጅት ነው። ይሄ ድርጅት አንተን ሊገል ስለተዘጋጀ ነው ቄሮ መንገድ ይዘጋው። ላንተ ብዙ ነፍስ እየተከፈለ ነው። መንገድ ልቀቁ መሆን የለበትም። መንገድ መለቀቅ መዘጋት አለ መስ ይሄ ነው የሚያናድደኝ። ይሄ አራም መንግስት፣ ይሄ ሸርሙጣ መንግስት ንቀቱን ይዩት። ምታስንቁን እናንተ የኦሮሞ አባቶች ናችሁ። መንገድ ዘግታችሁ ልክ ብታስገቡት በ24 ሰዓት ውስጥ መጥቶ እግር ላይ በይቅርታ ምኛን ከዚህ በኋላ በይቅርታ የሚቀበለው የለም። ግን ያ በሰላም ስልጣን እንዲለቅ ለሚቀጥለው በሰላም ስልጣን እንዲለቅ
ልክ ማስገባት አለባችሁ። ለምንድን ነው መልስ ሳይመልስ መንገድ የሚከፈተው? ለምንድን ነው ራሳችን እናንተ እኮ አይደላችሁም እኮ ቄሮን ተነስታ ጠቅ ያላችሁት? ራሱ እኮ ነው የተነሳው ቄሮ። ለምንድን ነው መንገድ የሚከፈተው? ለምንድን ነው የሚከፈተው? ልጆቹ መውጣት የለባቸው። ጥርቅም አድርጋችሁ ዝጉት። እንግዲህ ቤት ድረስ መጥቶ ከገደለን እናያለን። ጥርቅም አድርጋችሁ መንገዳችሁን ዘግታችሁ ራሱ አብይ ወደ ሀገር ቤት ተመልሶ ወይ ኦፒዲዮ ተመልሶ የኦሮሞን ህዝብ በምን ምክንያት እንደሚያሰቃይ በሱ ምትክ ደግሞ ሌላ ሰው ቤተ መንግስት እንዲገባ እስከሚያደርግ ድረስ በራሱ እስከሚያሸጋግረን ድረስ ጥርቅም አድርጎ መዝጋት ነው። አያችሁ፣ ይሄ ነው ችግሩ። ስነ ልቦናችሁን አውቀውታል። ከዘመድ ይልቅ ባዶ አክብሮናል። ህዋት አክብሯቸዋል። ህዋት መንገዱን በመዝጋት ኢኮኖሚውን በማድቀቅ ስልጣኑን አስረክቦ ወጥቷል። ተመሳሳይ ችግር እየፈጠረ ያለው ምን አብይና ለማ ናቸው። ኦፒዲዮ ሽመልስ ናቸው። ምንም እኔ ካሁን በኋላ አብይንም ለማንም ለይቼ አላወጣም። ሲፈልግ ለማ ይወጣና እኔ ከኦሮሞ ህዝብ ጎን ቆም ያለው ይበል። የዛኔ እንተማመናለን። እውነትም ይሄ ተደብቆ ሹክ በዚህ በኩል ሽማግሌ መላክ በዚህ በኩል አይሰራም። በዚህ በኩል ለማ የመከላከያ ሚኒስቴር ተብሎ ሲግናል ተደርጎ ቁጭ ብሏል። የመከላከያ ሚኒስቴር ኃላፊ ነው። እኛ የምናውቀው ለማን ነው። መከላከያውን የሚያዘው ለማ ነው። ስቶፕ ያቆምልን መከላከያውን። አላቆምም ስላለ ደግሞ ስለገድ እንዴት ሰው 24 ልጅ ገሎ በር መንገድ ከፍቶ ቤቱ ቁጭ ይላል? መልሳችሁ መንገድ ከፍታችሁ ቁጭ ትላላችሁ። ኖ ማለት አለባችሁ። ጀዋርም ቢሆን አያገባህም። ዝጉት፣ ሁሉን ነገር ዝጉት። በቃ ልክ ይግባ። አያችሁ፣ ይሄ የዋህነታችሁ አያችሁ። ጀዋርን የምታስገድሉት እናንተ የፖለቲካ ድርጅት ኃላፊዎች ናችሁ። የኦሮሞ አባቶች ናችሁ። ጀግና ልጆቻችሁን የምታስገድሉት እናንተ ናችሁ። እናንተ የምትሰደዱት እናንተ እድሜ ልካችሁ ለኦሮሞ የከፈላችሁት ተው እኮ እንድትሉና እኛ ተው የሚለን አንፈልግም። የኦሮሞ ህዝብ ተው የሚለውን አይደለም የሚፈልገው፣ ነፃነቱን የሚያስከብርለት ነው የሚፈልገው። ይሄ ልጅ ቢሞት 3 ቀን እርግጠኛ ነኝ 4 ቀን 5 ቀን ልታለቅሱ ትችላላችሁ። ከዛ በሱ ምትክ ሀገር ትበጠበጣለች። ሊፈራርስ ይችላል ሀገሩ፣ ግን ምንም እንትን የሚያመጣልን ነገር የለም። እኛ የምንፈልገው ሰው ሞተም አልሞተም ነፃነታችንን ቁጭ የሚያደርግልን ነገር ነው የምንፈልገው። በቃ ነፃነት ቁጭ የምንከበርባት፣ የምንታፈርባት፣ የምንናቅባት አገር አይደለም የምንፈልገው። ተንቀናል፣ መንጋ ተብለናል፣ ተሰድበናል። በሚኒሊክ ጊዜ እንዳልተሰደብክ፣ በኃይለ ሥላሴ ጊዜ በአብይ ጊዜ ተንቀሃል። ኦሮሞ መንጋ እየተባለ ቂጡን ትላንትና ማዕከላዊ ውስጥ ሲበዳ የነበረ ሀብታሙ እኔ ላኩልህ 10,000 ብር እንድትታከምበት አንተ ውሻ ልጅ፣ አንተ ጥንባታ፣ አንተ በስባሳ ሰው ስለሆንክ ብቻ በኢትዮጵያ የተላከልን 10,000 ብር እኔ ነኝ የላኩልህ። ስሜንም ባታውቅ ያመጣን ቤተሰብ ታውቃለህ። አንተ እንኳን ሰው ሆነ መንጋ ብለህ ትሳደባለህ። ቄሮን መንጋ ብለህ ትሳደብ። ወይ ሀብታሙ አያሌው አንተ ውሻ ነህ፣ ባለጌ። አንተም ብሎ ፖለቲከኛ እንደናንተ አይነት አየህ። ለዚህ ነው እንደናንተ አይነቱ አይመራንም። በእንዳንተ አይነቱ ቂጥኛ ኢትዮጵያ ትመራ። አማራ የማይመራ፣ ኦሮሞ የማይመራ፣ ደቡብ የማይመራ፣ ከምባታ የማይመራ፣ ትግሬ የማይመራ መሪ የለም። የተማረ ሰው የለም። ቂጥኛ ብቻ ነው ያለው። ወንድ የለም። መታሰር ብርቅ አይደለም። መታሰር ይብቃል። ለምን የምንታሰረው? እንደ ከብት እየተነዳን የምንሄደው ለምንድን ነው? ለምን የምንታሰረው? እስር መፍትሄ ነው እንዴ? እስር ለየትኛውም ዓለም መፍትሄ አይደለም። በሰላማዊ ዲሞክራሲ የሚመጣ ሀገር የለም። ታስረ ከምትሞት ለ3 ቀን እኔ ታስሬ ቁጭ አለ ነው። ለ3 ቀን ራሴን አጠፋታለሁ እንጂ ከነፃነቴ የበለጠ ምንም ነገር የለም። 3 ቀን ታሰርኩም፣ ግብአተ መሬትም ገባውም ለኔ ያው እስርን አልፈልግም። መሞት ካለብን እንሞት። ታስረን ነፃነት እናመጣለን የሚባለው ነገር ስቶፕ አቁሙ። ታስረን በሚሊዮን የሚቆጠር ኦሮሞ
ኦሮሞዎችን የገበር ነው ኢትዮጵያኖችንም የገበር ነው ያ ታስሮ ለኦሮሞስ ቢመጣ ነፃነት የለም ቀሮ ለመታሰር አይደለም ቀሮ ፖሊስ ወይ ወታደር ከሚተኩስበት በፊት ተኩስበት መከላከያው ከሚተኩስ በፊት የሆነ ውሳኔ ውሰድ እርምጃ ውሰድ ትፈራላችሁ ቀሮ ያ መነሳት መቀመጥ አይደለም እርምጃ መውሰድ ማስፈላጊ ነው ከዚህ በኋላ ታስረ እስር ቤት አትግባ ታይዘ እስር ቤት አትግባ የኦሮሞ ልጅ አምቦ ላይ የረገፈው ልጅ ሁሉ ጊዜ እኔ ለምን እንደሆነ አላቀም አምቦ ላይ ጥይት የምታነሱት አምቦ ላይ የምትተኩሱት እኔ ለምን እንደሆነ አይገባ አምቦና ሐረርጌ ላይ የምትተኩሱት ለምን እንደሆነ አይገባኝ የአምቦ ህዝብ በጥይት ያልቃል ብላችሁ አምናችሁ ከሆነ ተሳስታችኋል ሁሉ ጊዜ የአምቦ ህዝብ እኮ አብይ አንተን እኮ የተቀበለህ እኮ ነው አንተ ውሻ ልጅ አንተ ሸርሙጣ አንተ ግዲቃላ አንተ ቆማጣ ልጅ ያ አንተም ብሎ ተማሪ አንተ እኮ ውርደታ መንግስት እኮ ነህ ውርደታ መንግስት በህይወት ታሪኬን ደርግን አቃለሁ ተስፋዬ ገብረ ማርያምን አቃለሁ ማነው ስሙ ታምራት ላይኔን አቃለሁ የኢትዮጵያ ሚኒስቴር ሆኖ ያ በኢትዮጵያ ታሪክ መለስ ዜናዊን አቃለሁ እንዳንተ አይነት ደደብ ግን እኔ እንኳን እንግሊዘኛ ሳነብ ፍጥነቴ ከአማርኛ ይበልጥ ያ የተጻፈን ነገር አሳፋሪ አንተ አልተማርክም አይገርምም አንተ ውሸታም አንተ ተራ በኦሮሞ ስም ዛጋ ወጥተ ያ በአክሽን እኮ ዓለም አትመራም እንዲ ስላልኩ እኮ አይደለም የውጭ ዲፕሎማቲክ ሆነ የውጭ ፖለቲከኛ የሚያከብር አይደለም ስታነብ የተማራችሁ ተሄዳችሁ ተቹት ያ አንተ አልተማርክም አንተ የተማርከው እንዴት አርጎ ቆንጆ ሴት አሳዶ በአለም ላይ የታወቁ አልኮልና ዊስኪዎችን ወደ ቤተ መንግስት አስገብቶ ጠጅ ጠምቆ ጠጡልኝ ተኙልኝ ተነሱልኝ ነው ህዝብን ማስተዳደር አሳፋሪ ተራይ ፖለቲካ ተቃዋሚ ድርጅቶች ያ ካንተ ይበልጣሉ የተማሩ ናቸው ካንተ ይበልጣሉ አንተኮ እኔ ዳንኤል ክብረት ይሻለኛል ሀገር አንተ የተቀመጥክበትን ቦታ ዳንኤል ክብረት ቢቀመጥ ሞራላችንም ያ አማራ ነው ብለን እንቀበላለን ካንተ የበለጠ ዳንኤል ክብረት ቢቀመጥ ሀገርን የመምራት ችሎታ አለው ዶክተር ስላልሆነ አይደለም ደደብ ውሸት አንተ አልተማርክም የተማረ ሰው ያስታውቃል ያ አይዲያ ማፍለቅ የሚችል ሰው አዲስ ነገር ማምጣት የሚችል ሰው ለምን መሰለ ቤተ መንግስት ውስጥ እንደዚህ አይነት ሰዎች ነው የሰበሰብከው ቤተ መንግስት ውስጥ አማካሪ ብለ ትንሽ ዕውቀት ያላቸው ሰዎች የሰበሰብከው ለምን መሰለ ከሌላ አካባቢ ከኦሮሞ ውጪ የሰበሰብከው ያንተን ሚስጥር መያዝ የሚችሉት ያ ያንተን እርምጃም ቢሆን ልታደርስባቸው የምትችለው እነዚህ ሰዎች ስለሆኑ መግደልም ከፈለክ ልገላቸው ትችላለህ እንዲያጎነብሱም እንዲያጎበድዱም ባህሪያቸው የማጎብደድ የማጎንበስ ቀናይ ማለት ያ ባህሪ ስላላቸው እነዚህ ሰዎች የሰበሰብከው ግን አንድ ምሁርን አሉ ባታቀርባቸው የተለያየ መድረክ ላይ የምታቀርባቸው ነብርሃኑ አሉ ነግርማ ጉተማ አሉ ከነሱ ጋር ግን አንድ ቀን ብትውል ያንተን ማንነት ስለሚያውቁ ያ ያንተን የውስጥ ዕውቀትን ስለሚያውቁ እርግፍ አድርገው ተስፋ ይቆርጣሉ ለዛም ነው የኦሮሞ ሊቶችን አዋቂዎችን ማታቀርቡ ኢቭን የፌስቡክ ጻፊዎችን አታቀርቡ በገንዘብ ነው የምትደልለው እንደ ደመቀ ያለውን ጆርናሊስትና አምቦር አንተን የሚደግ የሚበሉት እንጀራ ከምጣድ ያስታውቃል አንተን የሚደግፉት አምቦርጌ ደደቡ ምንም አይነት ኤጁኬሽን የሚባል ነገር ምንም አይነት ዲፕሎማ የለ ዲግሪ የለ የምንም ሙያ የሌለ የአውስትራሊያ እንግሊዘኛ ብቻ ብሮክን የሆነ እንግሊዘኛ እየተናገረ ስለ ኦሮሞ ህዝብ ተከራከርኩም አይደል አንተ የምትሰበስባቸው እነዚህ ሰዎች ነው ደመቀ በሆዱ በቂጡ የሚያስብ ገባ እንደ ደመቀ አይነቱን ነው የምትሰበስበው የሆላንድ የኤምኤን ቀድሞ ሰራተኛ የነበረው ያንተ ደጋፊዎች ከኦሮሞ ውስጥ እነዚህ ናቸው ያንተ ደጋፊዎች አንጋሳ አየ ዛሬ አንጋሳ እንኳን አስታወስከኝ አንጋሳ እኮ ማለት እኮ
እንግዲህ አንጋሳን የሚደግፍ አየህ እንዴት አርገህ ከነጃል ማሮ ጋር ልታወራ ትችላለህ እንዴት አርገህ ከነሌን ጮለታ ለጊዜው ቀረቡና በኋላ ሲያዩ ባዶ እንደሆንክ ሲያውቁ ያ ሳጠራ እንደሆንክ ሲያውቁ ተው በቃ ተው አሳልፈው አይሰጡ ደም አለብህ 50% እንዳይተው ህዝባቸው መከራ ላይ ይወድቃል ጆሃርን 5 ጊዜ በሽማግሌ ያስለመንከው 1 week before ሽማግሌ ልካሃል ከአንድ ሳምንት በፊት ጆሃር ጋራ የመጨረሻው መልስ ሰጠ ኤልቲቪ ላይ ኢንተርቪው እንዲያደርግ አደረከው ኤልቲቪ ደግሞ ባለቤቱና አብይ የቸርች ሰዎች ናቸው ኤልቲቪ ውስጥ የተደረገው ነገር ፓብሊክ ጋር ሳይገባ ኤልቲቪ የኦሮሞ ልጅ አሳልፈው ከሰጠ ከገዳዩ ነው ዛሬ ኤልቲቪ የሚባል ድርጅት ቢቃጠል ራሱ ደስ ይለኛል እናታችሁ ድንጋይ ትብላ ቤቲ የምትባየው የኤልቲቪ ባለቤት ማነስም እናታችሁ ድንጋይ ትብላ የኦሮሞ ጠላቶች ያ ይሄንን መረጃ ይሄንን ኢንተርቪው ያ ጆሃር ከዚህ በፊት በማንኛውም ሚዲያ ላይ አልተናገረው ጠይቃችሁት ቅድሚያ ለአብይን ያስተላልፋችሁት ይሄንን ኢንተርቪው በተደረገ 24 ሰዓት አልሞላም ጠቅላይ ሚኒስቴሩ ፓርላማ ላይ ወጥተው እኛ ማንንም ሳያዳምጠው በዩቲዩብ ሳይለቀቅ ይሄንን እርምጃ ወሰዱት ኤልቲቪ እናታችሁ ድንጋይ ትብላ መዘጋት አለበት ኤልቲቪ ተካፍሏታላችሁ የኦሮሞ ወጣት ጆሃርን የመጀመሪያም በሁለተኛነትም ሊያስገድለው የነበረው ኤልቲቪ ፕሮግራም ላይ የነበረው ጋዜጠኛው እንኳን ላያቅ ይችላል ጠይቅ ተብሎ ይችላል አመራሩ ኤልቲቪ የሚባለው ሚዲያ የዚህ ወንጀል አንደኛ የጆሃርን ኢንተርቪው ዶክተር አብይ ቤተ መንግስት ጋር እንዲገባ ያደረጋችሁት እኔ ኤልቲቪን እፋረዳችኋለሁ እናታችሁ ድንጋይ ትብላ ኤልቲቪ ነው ያ እናንተ ደደቦች ለስሙ አንተን ብሎ ክርስቲያን አያችሁ ጴንጤ ስለሆንክ አንተ ኤልቲቪ ዋናንተን ባለቤት ጴንጤ ስለሆንክ ያ ድሮ ጴንጤዎችን ነበር የምትሳደቡት ጴንጤዎችን ነበር የምትገዝቱት ዛሬ ተከርብታችሁ በኦሮሞ ደምና አጥንት ስለ ኦሮሞ ታጋጅ ስለ መጀመሪያ የኦሮሞ እንትን ነበራችሁ አሾክሻኪዎች ቀጠለና አይ አብይ ይሻለና ተበጠሰላችሁ ገንዘብ ተበጠሰላችሁ ያ ከዛ ላይ ደግሞ የሚዲያም ቅናት አለባችሁ ኤልቲቪ ኦኤምኤንን መሆን አልቻለም እንዲያውም እኮ ብስብሶች በልጣችኋል እኮ ኦኤምኤን ብዙ ነገር እየሰራችሁ ነበር ግን ከዚህ መንግስት ጋር ግንኙነት አላችሁ ያ አብይ ነው የሚያዛችሁ ማለት ነው ኤልቲቪ በኦፒዲዮ ኢንቨስት ነው የምትንቀሳቀሰው ማለት ነው አያችሁ ኤልቲቪ ሰው ታስገድላላችሁ እናንተ የጠየቃችሁት ኢንተርቪው ሰው ጋር ሳይደርስ ነው እዛ የሄደው ዩቲዩብ ላይ አልተለቀቀም ያ ገና አጭር እንኳን መጀመሪያ የሚቀርበው እንኳን አልተለቀቀም ያ እሱ ፓርላማ ላይ ሲናገር ከየት አምጥቶት ነው ብላችሁ ከሳት ጧት ፓርላማ ላይ ተናግሮ ከሳት በኋላ ነው አጭር ካሚንግ ሶንግ የሚባል የተለቀቀው ቀድሞ የደረሰው ኤልቲቪ ቀድሞ ይሄንን ሙሉ ጥያቄና መልስ ያስተላልፈው እኔ አሁን እዚህ ጋራ ኤልቲቪ ውስጥ የምትሰሩ ኦሮሞዎች ስለ ኦሮሞ ያገባናል ካላችሁ ለቃችሁ ውጡ because እኔ ኤልቲቪ ለዚህ ወንጀል እጁ አለበት ለጆሃር መገደል የሰውን ድምጽ ቀርጻችሁ ለህዝብ እንደማቀርብ ቀድማችሁ ያቀረባችሁት ለመንግስት ነው ለተቃዋሚ መንግስት ያንን አይቶ ነው እጃችሁን ሰብስቡ ቂጣችሁን ሰብስቡ አንተ ራስ እጅን ሰብስብ አብይ አህመድ እንዲያም አህመድ ኦሮሞ ስለሆኑ አባትን ብለ አንጠራቸው አንተ ዲቃላ የእናት ልጅ አንተን ነው እንደዛ ብለን ምን ጠራ በኦሮሞ አባት ስም አትጠራም ደግሞ ሸርሙጣ ልጅ ከአቶ አህመድም ላትወለድ ትችላለህ ዲቃላ ልትሆን ትችላለህ ስትሻጎሩ አይደል እናቶቻችሁ የሚውሉት ያ አንተ የሳቸው ልጅ የሳቸው ደም ቢኖር የጅማ ደምም የለብህ ይሄኔ ከምናም ደቅላ አምጥታ ይሆናል እናት ገባህ ለዚህ ነው የኦሮሞን ህዝብ እንደዚህ የምታሰቃየው ዲቃላ ወይ እንትና አላወቅ ወይ ህግ አላወቅ ወይ አመራር አላወቅ አንተ የአህመድ ልጅ አይደለም በጉዲፈቻ የሚያደክ አይደለም ተደቅለ አቶ አህመድ ያሳደጉህ ናቸው አንተ የሳቸው ልጅ አይደለም እንዲያም መልካችሁ ራሱ አንድ አይነት አይደለም ትለያያለህ ጭድ ላይ አድርጌ ምን ላይ አድርጌ የታባ ጭድ ላይ የጅማ ልጅ ሆኖ ጭድ ላይ ያደገ የለም
የቡና ለቀማ እንኳን የመጣው ጭድ ላይ አድግም የጅማ ሰው ሀብታሞች ናቸው። የጅማ ልጅ ብር እንደዚህ ነው የሚረጨው። ምን አባልቶ ነው ጭድ ላይ ያደግከው? በድህነት ነው ያደግኩት ምናምን። ምን አለ ዲቃላ ትሆናለህ። የትም ስትሻጎር የወለደች ትሆናለህ እናት። ለዚህ ነበር በጣም የምትንከባከብህ። ንጉስ ነህ ስትልህ የነበረው ለዚህ ይሆናል። ለዛ ነው። ስለዚህ ይሄ ኤልቲቪ የሚባለው ልትጠረጥሩት ይገባ። ከዚህ በኋላ ኤልቲቪ ላይ የምትቀርቡ የኦሮሞ ሊቶች ኤልቲቪ ላይ የምትቀርቡ መቅረብም የለባችሁም። እዛ ላይ ልጃችሁን ሊያስበላ ጀዋር ሊያስበላ የነበረ ሚዲያ አንደኛ እሱ ነው። ኤልቲቪ ለኦሮሞ ህዝብ አይደለም የሚሰራው። ኤልቲቪ ለአማራም ህዝብ አይደለም ለኢትዮጵያም አይደለም የሚሰራው። ኤልቲቪ የሚሰራው ለአብይ አህመድ ነው። አንድ ሁለተኛ የኦሮሞ ድርጅቶች ተው ሚለን አንፈልግም። በሉም ሚለን አንፈልግም። የኦሮሞ ነፃነት የሚያመጣ ነው። መንገድ ከተዘጋ በቃ አለቀ። መንገድ የተዘጋው ራሳችሁ ዘግታችሁ ራሳችሁ እንድትከፍቱት አይደለም ያለው መንግስት ስርዓት መልስ እንዲሰጥ። ልጆቻችን ተገለዋል። የባለፉ ልጆቻችን ሲገደሉ ካሳ የለም፣ ይቅርታ የለም። አሁንም በድጋሚ እየተገደሉ ነው። በድጋሚ መንገድ ከፈታችሁ ለምን? አባቶቻችን መንገድ እንድንከፍት ነው ያስተማራችሁ? ከተዘጋ ነው በቃ። ራሱ ከፈለገ መከላከያውን አርጎ ይክፈት። ለምን ልጆቻችን ድንጋይ ተሸክመው የሚከፍቱት? ለምንድን ነው የሚገደሉት? አሁን የጀዋር ጉዳይ እዚህ ጋር ይቆምና በሰላም ጥያቄውን ሊያነሳ የወጣ የኦሮሞ ልጅ ተገሏል። አሁን ሁለት ጥያቄ ነው ያለው። ጀዋርን ለመግደል የተሞከረ ሙከራ፣ ሁለተኛው የኦሮሞ ልጅ ደግሞ በሰላም ድምጹን ሊያሰማ ሲል የተገደለ መዘጋት አለበት። በቃ ራሱ ይክፈት። እሱ እኮ እንዲያውም እሱ ፈርቷችሁ እኮ እየተሽከረከረ ነው ሩሲያ። እንዴት ራሳችሁን እንዴት ታደርጋላችሁ? ለምን ከፍቱት? ሁሉ ጊዜ እየተገደልን መኖር አለብን? ሁሉ ጊዜ ልጆቻችንን ደም እየገበርን መኖር አለብን? ነገስ የሚመጣ መንግስት ልንገራችሁ አይደለም? ዛሬ የራሳችሁ መንግስት ገድሏችኋል። ነገ እንኳን አጋጣሚ አይሆንም እንጂ ቢሆን ተንቀናል። በጣም ተንቀናል። ኦሮሞ ተንቀናል። በቃ ተንቀናል። የተናቅነው ደግሞ በራሳችን ልጆች ነው፣ በራሳችን ደም ነው። ካሁን በኋላ ምንድነው ማድረግ ያለብን? ቆራጥ የሆነ ነገር ማድረግ አለብን። ቁርጥ ያለ ነገር፣ በቃ ቁርጥ ያለ ነገር። ልጆቹ ቤት ውስጥ ተቀምጠው ኢኮኖሚውን መዝጋት፣ የሚገባውን ነገር መዝጋት። የዚህን ደግሞ ትልቅ ለውጥ አይተናል። ነዳጁን መዝጋት። በሻሸመኔ በኩል ነው የሚመጣው፣ በአዋሽ በኩል ነው አይደል የሚመጣው። መዝጋት። በቃ ኦፒዲዮ የሚባልን ነቅሎ ማውጣት። ይሄ ብቻ ነው የሚያዋጣ። መልስ ሳይመለስላችሁ በእኛ ዘመዶች፣ በእኛ የፖለቲካ አባቶች መንገድ መክፈቱ እኔ በበኩሌ አንቀበለው። እንደኔ የማይቀበሉ ብዙ ሰዎች አሉ። ጀዋርን አስገድዳችሁት እንነጋገር ብላችሁ ልታጽናኑት ሄዳችሁ ብላችሁ መግለጫ ሰጣችሁ መንገድ ይከፈት። ለምን የሚከፈተው? አንተስ ለምን እሺ ትላችኋለህ? ለምን የሚከፈተው መንገድ? ሰው እኮ ነው የሞተው 24 ሰው። አንተን ለማትረፍ 24 ልጅ ሞቷል። ለምን የሚከፈተው? መልስ ይመለስልን። መጀመሪያ ሲመለስልን ይከፈታል። መልስ ካልተመለስ ለምን የሚከፈተው? አንተ የነሱ ምንም የሚያመጣው የነሱ ንግግር እነዚህ ሰዎች ነገር የኦሮሞን ህዝብ ነፃ አላወጣም። በቃ አላወጣም። አንቅተውናል፣ አሳድገውናል። የኦሮሞን ህዝብ ለኦሮሞ ህዝብ መስዋዕት ከፍለዋል። ያ ክሬዲቱ የነሱ ነው። ግን ከዚህ በኋላ ምንም ባይሰሩ ደስ ይለኛል። እንደ ጃልማሮ ዳውድ ኢብሳ ጃልማሮን ተው ቢለው የራስ ጉዳይ ብሎ ጃልማሮ እንዳፈነገጠው ጀዋር እነዚህ ሰዎችም አንፈልግ፣ በቃ አያስፈልጉንም፣ በቃ አባት ናቸው፣ በቃ አለቀ። ካልሆነም ምንም አይሰሩልንም። ለምን እርጅና በመጣ ቁጥር ትንሽ የሆነ የማዘን የምናምን ነገር ይመጣል። እንደ ወጣትነታቸው ቆራጥ አይሆኑ። እነሱ ወጣት ሆነው ያንን ሁሉ መስዋዕት ከፍለው ዛሬ ወጣቱ መስዋዕት ሊከፍል ሲል እናሳዝናቸዋለን። የኛ የኦሮሞ አባቶች ምን ሆናችኋል? ተው እንጂ አሁን እናሳዝናችሁ። በቃ አያስፈልግም፣ ምንም አይሰራም።
ስንት አመት ብለን ጨርሰናል። አሁን ያለው ምንድነው? ኦፒዲዮን ነቅሎ አንቀጽ 39 ተጠቅሞ የራስን መብት መወሰን ወይንም ደግሞ ከሌላ ወንድሞቻችን ኢትዮጵያኖች ጋር የምንኖርበትን ኦሮሚያን የምናስተዳድርበትን ሌላ የኦሮሞ ያ ድርጅት ቤተ መንግስት መግባት አለበት። በቃ ይሄ ነው የሚያስፈልገው። ካልሆነ ራሳችን በር ዘግተን ራሳችን በር የምንከፍት ከሆነ ተነቀናል። ይሄ ንቀት ነው። ምንም እነሱ ይመጣል በሚሉበት ፒስ የሆነ የፖለቲካ አካሄድ ነፃነት አይመጣም። የኢትዮጵያ መንግስት አይደለም የአፍሪካ መንግስት እንደዚህ አይመጣም። በዚህ ነፃነት አይመጣም። ያ እዚህም ሀገር ልንገራችሁ አይደለም እንደዚህ አይነት ነፃነት አይመጣም። የሆነ እርምጃ ስትወስዱ ነው። ኢሮፕ ውስጥ እርምጃ ስትወስዱ ነው። ያ ባቡሩን፣ ፕሌኑን፣ ኢኮኖሚውን ሲዘጉባቸው ነው ውሳኔያቸውን የሚወስኑት። እኛም እንደዛ ማድረግ ያለብን ልጆቻችንን ቤት ማስቀመጥ፣ ከትምህርት ቤት ማስቀረት፣ ያ እንዳለ ማዘጋት፣ ያ ወደ አብሶ ፊንፊኔ ወደ ምትባል ሀገር የምትገባውን ውሃ እንኳን መዝጋት፣ ኤሌክትሪኩን መዝጋት፣ መዘጋጋት አለቀ በቃ። ይሄ ነው የሚያዋጣቸው የዛን ኢኮኖሚው ሲደቅ። እኔ ግን አንድ ነገር አለ እዚህ ጋር ይቅርታ አድርግልኝ። እኔም ሩሲያ የምትባል ሀገር ለራሷ ከድህነት ያልወጣች ሀገር መቼ ነው ለኢትዮጵያ 22 ሚሊዮን ዶላር አበድራ አስረስኩላችሁ ብለ ቸብ የምታስደርገው? አንተ ውሻ፣ አንተ አብይ የምትባል ሰውዬ መቼ ነው? እኔ የሩሲያ የምትባል ሀገር መቼ ነው ውሸትህ? አንተም መንግስትም ሁሉም ለራሷ የሚበላ የሌላት መሳሪያ የገዛውበት በቢልቁንስ መሳሪያ የገዛንበትን እዳ አሰረዝን። መሳሪያው ደግሞ ያለው ትግራይ ውስጥ ነው። በል ለኢትዮጵያ ህዝብ የተበደርከው አይደለም። የኢትዮጵያን ህዝብ ለመጨረስ ለምን ሩሲያ የምትሸጠው መሳሪያ ብቻ ነው፣ የምታመርተው መሳሪያ ብቻ ነው። መሳሪያ የገዛንበትን 22 ሚሊዮን ዶላር አሰረዝን። በተረፈ ግን ለኢትዮጵያ ህዝብ ስንዴ የገዛውበትን የአሜሪካን እንኳን ቢሆን ስንዴ ብለን እናምናለን። የሌላ ሀገር እንኳን ቢሆን ኦኬ በቆሎ ብለን እናምናለን። መሳሪያ የገዛው ልጨርሰን ነው። እዛው አሰርት ካላሰር ምንም የሚያገባን ነገር የለም። አንተ ውሻ በስባሳ አብይ የምትባል ሰው እንዴት እንዳስጠላኸኝ ነው። አፈር ብላ። አሁንም ኪኒን አይደለም እንዴ የሆነ ነገር ጨምሮ ግድል ሊያርገ እግዚአብሔር እንደ መለስ ዜናዊ ድፍት ያርጋ። አንተ ሞተ እኔ ምደንስበት ቀን ነው የምፈልገው። አንተ ዱርዬ ሌባ አንድ ነገር ሳትሰራ ያ ወሬ አልረጋጋም። ይሄ አህያ እኔም ነው የምረጋጋው። ደግሞ ለበስባሳ ለገዳይ ልረጋጋ እንዴ? እንዲያውም አቅራራብሃል አንተ ውሻ፣ የውሻ ልጅ። አንድ ደግሞ ነገር ልንገር ጀዋር፣ ያ ነገ ፎቶ ሊነሳ ይሞክራል። ያ ፎቶ ተነስተ ባይ አንተ ራስህ ታስበላናለህ። ከሱ ጋር ቆመ ተታረቅን ምናም እኛ አንፈልግም። እናንተ በተጣላችሁ ቁጥር የኦሮሞ ልጅ የሚሞትበት ምክንያት የለም። እናንተ በተታረቃችሁ ቁጥር ምናጨበጭበት ምክንያት የለም። አንድ ነገር ልንገር ጀዋር፣ እርቅም ምንም አያስፈልግም። እኛ አንፈልግም እርቅ። ነው ታርቅ ያለው አናግሮኛል ምናምን ብለ አይቀርም። ያ ኦሮሞ ያ ምንድርኪስዬ ያ ቱለማ ያፈጫ ምናምን ማለቱ የማይቀር ነው። ይመጣል በለማ በኩል። ከዛ እንዴት ትላላችሁ ደግሞ ኦሮሞዎች ወይኔ ዘሙልጅ እንኳን ይሄንን ለማየት ልክ ለማና እንትና ወርቅ ሲያደርግለት ያ አንዳንድ ደግሞ ሰኝ ጉዲና የሚባል እዚህ ፌስቡክ ላይ አቃሃለሁ ማን እንደው አንተ ውሻ ልጅ ያ አንድ ነገር ትጽፉና እናያለን። ያ ልጃችሁን ነበር ልታጠይ ልብ ይኑራችሁ፣ ቆራጡኑ ያ እኔ ቂም አረሰው ቂም አትርሱ። ከማል ገልቹን ሁን ያ ዝም ብለ ያ ረቢ እንኳን ለዚህ ያበቃችሁ። ወንድምና አንፈልግም ወንድምና ወንድም ተጣልቱ፣ ወንድምና ወንድም ተታረቁ። ያ አማራ ቀጥል ይበል። ምን አቀጥለን አማራ ምን አቀጥሎን አማራ እናንተ ለታረቃችሁ እናንተ ለተጣላችሁት ያ አንፈልግም። ይቺ ደግሞ ነገ ፎቶ ባይ ጀዋር መሐመድ እግዚአብሔር ምስክር የልጆቻችን ደም እንደማይፋታ በህዝብ ደም እንደምትጫወት ነው የሚገባኝ ከዚህ በኋላ። ለምን ላንተ ተብሎ ነው 24 ልጅ የሞተው አዳማ ላይ ሐረርጌ ላይ። አየህ የነሱ ነፍስ ካንተ ነፍስ መብለጥ የለበትም። አንተም ነፍስ ነው ያለ እነሱም ነፍስ ነው ያላቸው። ህፃናቶች ናቸው የሞቱት ጀዋር። ያ አሁን የመጨረሻ ያኑላችሁ ኦሮሞዎች። ይሄ ተሰብስቦ ፎቶ መነሳት ከዚህ ከበስባሳ ጋራ ይሄ ተሰብስቦ ፎቶ አብሮ መብላት ይሄ ገዳይህ ጋራ ቆመ ፎቶ የምትነሳ ከሆነ አንተ ተሸንፈሃል። ነግሬሃለሁ ጀዋር።
ገዳይ ነው እኔ ብትሞት ኖሮ እኛም ባንተ የተነሳ ማሰብ ያለባችሁ ኦሮሞዎች እናንተ በተናገራችሁት እናንተ በፈረካችሁት እንትን ንግግር ወይንም ፖለቲካ ወይንም አቋም እናንተ ራሳችሁን ችላችሁ አይደለም የሚሞታችሁ ያላችሁት ያ ሰው ነው እየሞተ ያለው ሰው ነው ወጣት ነው ሰው ብቻ አይደለም ወጣት ነው እየሞተ ያለው ከዩኒቨርሲቲ ደጃፍ ላይ ነው እየሞተ ያለው ነፍስ ነው ልክ እንደናንተ መኖር የሚፈልግ እንደናንተ መሳቅ የሚፈልግ እንደናንተ ነፃነትን የሚፈልግ ነፍስ አሳልፎ ሰጥቷቸዋል ያንን ረስተን ያ የዛሬ 2 ዓመት እንኳን እሺ አላወቅም አብይ ማን እንደሆነ አላወቅም እኔም ደግፍ እንደውም መጀመሪያ እንደውም ጀዋር ጽፎ ረጋበይ ከኔ ጋር እንኳን ጻፍ ነበር በሌላ ፌስቡክ አርቆ ራሱ ነው ጽፎ እስቲ ተረጋጊ ወደ እንትኑ አትሩጭስ ላይ አገባችሁም ብዬ እኔ አብይን ይደግፍኩት ኦሮሞ ለካ እኔ አላቅም ኦሮሞ ሁሉ ኦሮሞ ይመስለኝ ነበር አንድ ኦሮምኛ እኔም እኮ ጀነኝ አሁን ነው ግን እየገባኝ ሄደው ለካ ኦሮሞም ገዳይ ነው ለካ ኦሮሞ ውስጥም የኦሮሞ አስተሳሰብ የሌለው ሰው አለ እኔ ብቻ አዲስ አበባ ስላደኩኝ እኔ ከኦሮሞ ማህበረሰብ ውጪ ስላደኩኝ ራሴ ትንሽ እንትን አድርጌው ነበር ለካ ኦሮሞ ሆኖ የሌላ አስተሳሰብ ያለው ለካ ኦሮሞ ውስጥ አለ ስለዚህ ሊገልይ የነበረ ገዳይ ነው ዛሬ ብትሞት ኖሮ ያንተም መሞት ብቻ አታስብ በሚሊዮን የሚቆጠር ሰው ያልቅ ነበር ይቺ ሀገር ዛሬ ያ አብረን ከኖርናቸው ታሪክ ካለን ሰዎች ጋራ ተቃቀረን እርስ በርስ ተጋለን መሳሪያ ተማዘን ጂኖሳይድ አንተ ብትሞት ይቺ ሀገር ሩዋንዳ ትሆን ነበር ሩዋንዳ ትሆን ነበር እንዳትረሳው አለመሆኑ እግዚአብሔርም ይወደናል አለመሆኑም ደግሞ ህዝብ አድኖሃል ተመልሰ ያንተ መታረቅ አይደለም ያንተ አብሮ ፎቶ መነሳት አይደለም የልጆቻችን ደም ትናንትና ዛሬም ሰው እየሞተ ነው አዳማ ላይ ፎቶ ተነስተ ብናይ ተመልሰት መጥቶ በቃ አሁን የሚያስፈልገን አንድና አንድ ምንድነው ስልጣን ይልቀቅልን በልጆቻችን እንመራ ያ ኦሮሞ ሀብታም ልጆች አሏት ዕውቀት ያላቸው አላት በልጆቻችን እንመራ ሌላ ሄኖክ ገቢሳ እናታችሁ ድንጋይ ትብላ ብርሃኑ ምናምን የምትባል እናት ድንጋይ ትብላ ሌሎቻችሁ ኦፒዲዮን ደግፈ አፍን ስትከፍት የነበረው ኦቤን ላይ ያ አሜሪካን ያለው ኦቤን ላይ ወተ አብይ ኡመር የምትባል ቢቢሲ ላይ ምትቀር ለንደን ዶክተር ኡመር ነው ማን ምትባል ሰውዬ ስቶፕ አቁሙልን የፖለቲካ ሊቶች አቁሙልን በተለይ አብይን ደግፋችሁ ምትወጡና ምትነ ካልሆነ ቀላል ነው እዚች ሀገር ውስጥ አውሮፓ ውስጥ ቀላል ነው እናንተ ልክ ለማስገባት አሜሪካን ውስጥ በተለይ ሄኖክ ገቢሳ በወለጋ ልጅ ደም ነው እየተጫወትክ ያለው ሄኖክ ገቢሳ ስቶፕ ብታቆም ይሻላል ሌሎቻችሁ ከዚህ በኋላ ይሄ ፌስቡክ ላይ የምትጽፍ አህያ በሙሉ ያ አንድ ጊዜ ጀዋር አንድ ጊዜ አብይ በቃ አንፈልግም አብይ የሚባል ሰውዬ ለማ የሚባል ሰውዬ ኦፒዲዮ የሚባል ሰውዬ ሽመልስ የሚባል ሰውዬ አዲሱ ያሎኔ ታሪክ የውሸት ታሪክ ነው እንዳለው በሙሉ አሁንም አብይን አንፈልገው አብይም አዲሱ ሽመልስም ለማም አንድ ናቸው እጃቸውን ያውጡ ለማ በተለይ እጅን አውጣ እኔ አማከብረ ሰውነ እጅን አውጣ እኔ መከላከያ መሪ አይደለሁም ህዝብ ልጆችን አላስገደልኩም በለን ሰላማዊ ልጆች ነው ያስገደልክ ያለው እኔ ምንም ከአብይ ለይቼ አላይህም ለምን የመከላከያ ሚኒስቴር ስለሆንክ ምታዘው አንተ ስለሆንክ እኔ አላልኩም በል እኔ የለበትም በል አንተ ሰውዬ ሄኖክ ገቢሳ የምትባል ሰውዬ ደግሞ እናት ድንጋይ ትብላ ውጣ ከዛ ከኦፒዲ ውስጥ ውጣ አሽከር አትሁን ለስሙ ዶክተር ነህ አትሁኑ ያ አንተ ብርሃኑ ማን የምትባል ሰውዬ አንተ እንኳን ሲጀምር ኦሮሞም አይደለም ኩሉ ነው አንተ ደግሞ የሸዋ ኩሉ ነው ያ ኦሮሞ ያሉናችሁ ብዙ ደርሰንባችኋል ውጡ ጀዋር ሊገለይ ነበር አብይ ቢሳካለት ኖሮ ያ እኔ ሩሲያ ነኝ ጀዋር ሞታ አለቀ ያ ይሄ ነው እንደ ቀልድ አትዩት ብዙ የኦሮሞ መሪዎች ላይ ለማላይ ጦይባ ላይ አሾፋችሁ ያ መኪናዋ ሲሰበር በጥይት ሲመታ ያ ይሄ ሰውዬ እንደ ቀልድ አያችሁት
ጦይባም ስትመታ ጀዋርም ሲመታ አትሊስት መውጣት ነበረባችሁ የኦሮሞ ልጆች። ልጅ ሰውየው የሚፈልገው በቃ ገሎ 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 ተቃዋሚዎችን እየገደለ ብቻውን መምራት ነው የሚፈልገው። ዘፋኞቻችን ሞቱ። የኦሮሞ ዘፋኞች ለኦሮሞ ይቆም ገደለ። ያ በሺ የሚቆጠሩ ሰዎች አሰረ። ዛሬም ጀዋር እኮ የገጠመው እስከዛሬ ስላልተናገረ እስከዛሬ ስለ አብይ ስርዓት ምንም አይነት ነገር ስላልተናገረ በመጨረሻው ሰዓት ግን ስለተናገረ ይሄ ድል አጋጠመው። ይሄ ቀላል ነገር አይደለም። እንደ ቀልድ አትዩት። የአንድ ሰው መሞት አይደለም ወይ የአንድ ሰው ነፍስ ስለሆነ አይደለም። ሐሳቡን ነው እየገደለ ያለው። በዛ ማለት የሚፈጠረው ነገር አስቡ። የሀገር መገለባበጥ፣ የሀገር መፈራረስ ያ ለስልጣኑ ነው ሰው የሚኖረው። አለቀ። ኦሮሞም አይደለም አማራም አይደለም። ይሄ ውሻ አይደለም። ይሄ በስፋሳ ኦሮሞም አይደለም አማራም አይደለም። ደደብም ነው። አንደኛ ነገር በራሱ ኮንፊደንስ የለው። ፊዚካሊውን ብቻ አሳምሮ የሚቀርብ የተሸርሙጣ ነው። ፊዚካሉን ያሳምራል። አቀማመጡ በሙሉ እንዲህ ልክ በጣም የተቸገርከውን ነገር ልንገርህ። የነጮችን አስተሳሰብ አላወቅም። ነጭ በልብስ አያምኑ። ነጭ በሆድ ዕቃህና በዚህ ጭንቅላት በማይንድ ነው የሚያምነው። ስለለበስ ስላቀራራ ወይ እንዲ 42 ዓመት ስለተባልክ አያምንህም። የኖቤልን ፕራይስ የሰጠው እኮ ገደል ሊከቱህ ነው። አላወቀውም። ላንተ ግን በጣም በቃ ጥሩ ነገር አንተ በዓለም ላይ ብዙ ትልቅ ነገር የሰሩ ሰዎች ሳይሸለሙ ያ አንድ ነገር ኤርትራንና ኢትዮጵያን ስላስታረቅ ኢቭን እንኳን የሱዳኑን ጉዳይ ውስጥ እንኳን እኮ አልጠቀሱልህም። ያንን ስለሰራህ ብቻ ሲሸልሙ ሳውቁ ቀርቶ አይደለም። በሚሊዮን የሚቆጠር ህዝብ አንተ ሰዓት እንደተፈናቀለ ሀገሪቷ አለመረጋጋት ላይ መሆኗን አይደል ሊገሉህ ነው። ነጭ ስጦታ ሲሰጥ መጀመሪያ ጸበል መርጨት አለብህ። የሚገርም ነገር ያቺ ስጦታ እኔ ልንገርህ እኔ እንኳን ጂጂ የሆነ ሰው ስጦታ ሲሰጠኝ ቤት ያላስገባም ነጭም ቢሆን እምቀጣውን ነገር እንኳን በእነሱ ፊት ለፊት ትቼ እንኳን አይታወቅም። ችግር አለባቸው እነሱ ከማንኛው ከምትጠረጥራቸው በላይ ያ ድምጽ በሌለው መሳሪያ አርጋው ነው የሚያስገቡልህ። ስለዚህ ኖቤል ፕራይሱ ሲመጣልህ የወደዱ እንዳይመስልህ ሊያስገቡልህ ነው። ያስገቡልህ ደግሞ አንተ ደደብ አንተ ብትሞት እኔ ጂጂ የእውነቴን ነው የምልህ ምንም አይመስለኝም። ድፍት ብትል የኦሮሞ ልጅ የደፋ ቡዳ የቡዳ ዘር አህያ። ለነገር እኮ ኪኒኒ ይዋጥሽ እኮ ነው የምትኖሪ። አብይ አህመድ ኪኒኒ ቃም ማድረግ ጀምረሻል እኮ ያ ያንተም ረጅም የመኖር እንትን ረጅም አይደለም። ጭሬ 99 ሚሊዮን ብር ይመጣል አይደለ? ገና ትደፋለህ። ብር ሲመጣ ወይ በሽታ ምናምን ይዞ ነው የሚመጣው። የልጆቻችን አምላክ ደግሞ ይደፋሃል። ድፍት በል ያ እንግዲህ አሁን ኢሳያስ አፈወርቂ ይደርስልሃል። ይድረስልህ አሁን ኢሳያስ አፈወርቂ ምንም የሰጠው ማስተያየት የለም። ያ አንተ አህያ ደደብ አሁን ሂድና የዝናሽ እምስ ውስጥ ገባ እናታ ፈርት ብላ ድብን በል ይድፋ። ቅናት ነው እንደዚህ የሚያሰድብሽ። ለምን አባቱ ነው ቅናት የሚያሰድበኝ? ምን ቅናት አለ? በምኑ ነው የምቀናው? በዚህ በደደብ ጭንቅላቱ በመሳሪያ መግደል መቸነፍ ነው በሚለው በመሳሪያ በሱ ነው የምቀናው? አልቀናም እኔ በሱ። እኔ ከሱ ይልቅ ዳንኤል ክብረት ያስቀናኛል። አይስወ ዳንኤል ክብረት ከሱ ይልቅ ዲያቆን ዳንኤል ክብረት ያስቀናኛል። በአላማ ባንግባባ በምንም ባንግባባ እሱ ያስቀናኛል። የተለየ እሱና እሱ የተለየ ጭንቅላት ናቸው። አማካሪ እኮ ማለት እኮ መሪ ማለት ነው። ታውቃላችሁ ይሄን ሰው እንዴት በዳንኤል ክብረት በዲያቆን ዳንኤል ክብረት ይመራል? ደደብ ስለሆነ ነው። አሁን ከብቶች መሪ አላቸው። ምንድን የሚባለው ጠባቂ ያላቸው አይደለ? ጠባቂያቸው በሚለው ነው የሚሄዱት። ገደል እንዳይገቡ ያ ምግብ እንዲበሉ ሳር ወዳለበት። አብይ እኮ አህያ ነው። አብይ እረኛ እኮ በእግዚአብሔር በመጽሐፍ ቅዱስ እረኛው ጌታ ይባላል። ጠባቂ ማለት ነው በመጽሐፍ ቅዱስ። ታዲያ ማን ነው የሚበልጠው? ለኔ እንዲያውም እንትና ዲያቆን ይሻላል። ዲያቆን ፋሚሊ ከተማ ማን ነው? ውሻ መልእክት የላክሽው ልጅ ነሽ አንቺ ነሽ እንዴ? ስለዚህ የሚያስቀናው ዲያቆን ዳንኤል እንጂ አብይ አይደለም። እኛው ከአብይ በኋላ ከአብይ በስተጀርባ ስሙ እናንተ ቆይ አብይን የደገፋችሁ ጀሌዎች ልንገራችሁ።
ያ እረኛዬ ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ስለ እረኛ የሚጽፈው በጣም ትልቅ ነገር። እናትሽ አፈር ትብላ አንቺ ውሻ ልንገርሽ፣ እንኳን አገኘሁሽ። አሁንም ግልጹን እናገራለሁ። ትላንትና ምን ብያለሁ? ጃፋር ላይ ጅማዎች ኦሮሞን ህዝብ አስጨርሰዋል፣ ከጅማ የወጡ መሪዎች ብያለሁ። የጅማን ህዝብ አላልኩኝም። አዎ ከድር ሙክታር ያ የጅማ ልጅ ነው፣ ኦሮሞን ሲያስጨፈጭፍ የነበረ ነው። ያ አንቺ መጣሽበት፣ እኔ መጣሁበትማ አለማየሁ አቶምሳ ለኦሮሞ ህዝብ ራሱን የሰጠ ነው። እኔ መጣሁበትማ ጃልማሮ ይባላል። ከጅማ ግን አልኩኝ። አሁንም እናገራው ከድር ሙክታርና ማነው ስሙ አብይ ከጅማ ነው የመጡት። የኦሮሞን ህዝብ አስጨረሱ፣ የኦሮሞን ወጣት አስጨረሱ። ትክክለኛው በእነሱ ዘመን አለቀ ብያለሁ። አባዱላ ከአርሲንጣ ከምን አላቅም አስጨርሷል። በአጠቃላይ ኦሮሞን በልተዋል። እኔ አመጣጣቸውን ብናገርም ከየት እንደተወለድ ብናገር ግን የአርሲንም የኦሮሞንም የጅማንም ህዝብ አይወክሉም። በውስጥ በኩል ለሰደብሽኝ ማለት ነው። ገባሽ? ስለዚህ እኔ አሁን የምናገረው አሁን ምንድነው አብይን ቂጥሽ ውስጥ ወትፊው ከፈለግሽ የሱ ቂጥ ውስጥ ግቢ። የኔ ጥንባታሙ ያ የኔ በስባሶ ያ የአብይ ቂጥ ውስጥ ከፈለግሽ ደግሞ አብይና አንቺ ሆናችሁ የዝናሽ ሙጢ ውስጥ ግቢ ነው የምልሽ። ገባሽ? በደደብ አንመራም። አብይ ደደቢዳ፣ አብይ አህያዳ፣ እረኛ ዳቆን ማነው ስሙ ዳቆን ዳንኤል ክብረት ነው የሚመራችሁ። ትክክልም አማካሪ ከተባለ እኔ እንደዚህ አይነት ማድረግ ያለው አይመስለኝም ነበር። ትላንትና የሩሲያው እንትን ላይ የሩሲያው ስብሰባ ላይ ለምንምታው እኔ ጂጂ ፈርቻለሁ። ሄስ ከዚህ ቦቅባቃ ሁላ አፈርብኝ። የሩሲያው ስብሰባ ላይ ዳቆን ዳንኤል ክብረት እንዲቁጭ ብሎ አብይን በሪሞት እንደዚህ ወደዚህ ሲመራው ነበር። ታዲያ ምን አባታችሁ በማን ነው የምትመሩት? ማን አብይ ማን እንደሚመራው አማካሪው ነው። አማካሪ ትልቅ ቦታ አለ። ከአብይ አጠገብ ግን አማካሪ አከሌ ቢባል ኖሮ ወይ ከኦሮሞ ወይ ከአማራ ወይ የሆነ ጥሩ ሰው ቢሆን ኖሮ ምናልባት አማካሪው እንትን ልል እችላለሁ፣ ላከብር እችላለሁ። ግን ዳንኤል ክብረትን ማክበር አለብኝ። አህያው ማን ነው? አብይ ነው። ከሙሮች ጋር መቀላቀል የማይፈልገው እንደ ኢህአዲግ በቃ መለስ ዜናዊ ቀርጾ እንዳስቀመጠላቸው ኢህአዲግ ሁኑና ቶማሱን ማንስም ሆኖ ቁጭ እንዳደረጋቸው ይሄንን ትወና ተውኑ ያላቸው የአብይ መንግስት የኢህአዲግ መንግስት ነው። ስለዚህ አህያ ነው። በቃ አህያዳ ምን ልበልልሽ? ተኩላ ነው ልበልልሽ? ብልጡ ተኩላውማ ቢሆን ኖሮ አንበሳማ ቢሆን ኖሮ ነብርማ ቢሆን ኖሮ ህዝብን እንዲያባላ የተለያዩ ሰዎችን እየለየ አይገልም ነበር። ይሄ አብይ የሚባለው የጅማም ሰው አይደለም። ያ ጅማ ነኝ ብለሽ የምትሰድቢ እኛ ከጅማ ነኝ ብለሽ የምትሰድቢ በአናትሽ ተተከይ። ኦኬ ጅማ እንደዚህ አይነት እበትም አላፈራም። ጅማ ያደገ ልጅ እኔ ማቀው ብር እንዲሲበትን ነው። የጅማ ልጅ እኔ ማቀው ፍቅር ነው። ይሄ ከየት አባቱ የመጣ እኔ በጭድ ነው ያደኩት ስል እኛ ሀገር ጭድ የለም። እኔ ኦሮሚያ ጭድ የኦሮሞ ልጅ ጭድ ላይ ሲተኛ ይቻላል። ጅማ ውስጥም ደግሞ እኔ ቅድመ አያቴ ከጅማ ነው የመጣው ገረሱ ጀበርቲ። ስለ ጅማ የምናወራ ቂቤ እያጓዘ ስንት ነገር እየሸጠ ከጅማ ወደዚህ እንደሚኖር ነው የማውቀው። ሀብታም ከበርቴ እንደነበረ ነው የማውቀው። ከየት አባቱ ጅማ ሆነ እሱ ጭድ ላይ የሚተኛ ጅማ እኔ ሰምቼ ማይቼ የጅማ ልጅ ከመጣ ሌዘር ቆዳ ለብሶ ነው የሚመጣው። እኔ የማውቀው በዚህ በኩል ብር ይዞ የ18 የ16 ዓመት ልጅ የኔ ዘመዶች ከጅማ ሲመጡ ብር እንደዚህ ይዘው ነው የሚመጡት። እንደዚህ እግዚአብሔር ምስክሬ ነው። የዛሬ 30 ዓመት የ18 የ16 ዓመት ከየት አባቱ መጣ እሱ? ወይ አባቱ የቡና የላቸውም፣ የቡና ምርት የላቸውም። እሺ ቡና ምርት ባይኖራቸው ለስሙ ትልቅ ባላባት ናቸው። ያ ለትምህርት ቤት ከየት አባቱ መጣ ይሄ ልጅ? የአቶ አህመድ ልጅም አይደለም፣ የማንም ልጅ አይደለም። ይሄ የመጣው ከዛው ከዳቦ ቆሎ ከሚቆረጥበት ነው። አናቀውም እሱ። ይሄንና ልናግርሽ የፈለኩት ባናትሽ ተተከይ። የጅማ ደሃ የለም። የጅማ ልጅ ጭድ ላይ የተኛ የለም። ጭድ ላይ ሲል እኔ ጭድ ላይ ተኝቼ ነው ያደኩት። እኔ እንደዚህ ነው ሲል ጅማ ደግሞ ከመቼ ነው ጭድ ያለው? የቡና ገለባ እንኳን የለው። የጅማ ልጅ የትኛው ነው ደሃ? እስቲ ንገሩን ጅማዎች። ምን አይነት ጉድ! የጅማና የወለጋ ልጅ ደሃ አለው እንዴ? የት ነው ጭድ ያለው? ጅማ እንኳን ለራሳቸው አይደለም ማንም እየመጣ አይደለም እንዴ የሥራ ቦታ ያለው ጅማ ውስጥ
ቡና በመልቀም ብቻ ሀብታም አይደለ እንደሚሆነው ሰው መሬት በመያዝ ጅማ ጭራሽ ሻሼ ነው የምትባል ሀገር ይሄ ጅማ አይደለም አስተዳደጉም የጅማ አይደለም በርግጥ ትክክል ነው እኔና ዝናሽ ስንገናኝ ሚስቴ የ10 አለቃ ነበረች እኔ ደግሞ ምን ነበርኩኝ አንድ አንሶላ ያለው ወደ ላይ ነው ወደኛ ሀገር አይደለም አንሶላ ተጋፎ ማደር ወደ ላይ ነው ያለው ባንድ አንሶላ እዛው አንተ ጅማን አትወክልም ጅማን አንተ ጃማይካንም አትወክልም አንተ ጋንጃ ያ ለማያቀሂድ በስባሳ ያ የኦሮሞ ደሃ እኔ አላይ ጭላይ ሲያደርኝ ያላየው መደብ በእበት የሚሰራ ምርጥ መደብ አለች የምን ጭድ ነው መደቡ የትሄደ የሚያምር ሶፋን የሚያስንቅ መደብ ነው በእበት የሚሰሩት ያ ምን ይመስል ቁንጫ እንኳን የለም ሁዱ ሀደክ ያብይ አንተ ጅማ አይደለም አንተ ኦሮሞም አይደለም ጅማም አይደለም ምንም አይደለም አንተ ቆማጣ ነው አስተሳሰብ ራስ ቆማጣ ማለት ማንንም አይወክል አስተሳሰብ ቆማጣ ነው ሌባ ነው ገዳይ ነው ያ ወንድምን የምትገልና በሐሳብ የሚበልጥን የምትገል ውሻ ሁዱ ሀደኬ አንተ አህያ ይሄን ቁጭ ብለህ ስማ እንዴት እንደጠላው ብታይ እንዴት እንደጠላነህ ብታይ አንተ አታስተዳድረን አንተ አትመራ እኛ ባንተ አንመራ በስዋስ ማን መራበት ምክንያት ምን ነው ታውቃለህ ደደብ ሀገር አይመራ ውሻ አንተ ጅማንም አትወክልም ምንም አትወክልም አንተ በቃ ባረቄ በመናምን የተደቀልክ ዲቃላ መጂስ ኦሮሞ ችግር አለበት ያ ወንዶቻችን ችግር ይሄው ልንገራችሁ አንድ ነገር ይሄውላ ችግር የሚያመጣው ፈልማታ ሁዱ ሀደኬ ይሄውላ ችግር የሚያመጣው ልንገራችሁ አይደለም ያ ተሳስታችሁ ልትወልዱ ትችላላችሁ ስሜት ዘርን አይመርጥም ፍቅር ዘርን አይመርጥም ግን ከዚህ በኋላ ተጠንቀቁ አንድ ጊዜ ስቃይ ነው ያተረፍነው እስቲ ንጹህ ኦሮሞ ሆኖ ቅልቅል እኔ በዛም አለ ኦሪጂናል ደሙ ትክክለኛ ኦሮሞ ሲጎዳ ላይ አይታችሁ እንደሆነ ሁሉ ጊዜ ስልጣን ላይ